ሰላም እንደምን አላችሁ የቅምሻ ዴሊ ቤተሰቦች። በዓለም ዙሪያ ባለፉት ጥቂት ሰዓታት ውስጥ የተከሰቱ ዓለምን እያነጋገሩና ውጥረት ውስጥ የከተቱ ትኩስ አስገራሚና አንገብጋቢ መረጃዎችን ዛሬ ይዘንላችሁ ቀርበን የዛሬው ዜና ውሏችን የሚያተኩረው ባለፉት ሰዓታት ውስጥ በተከሰቱ አበይት ክስተቶች ላይ ሲሆን ዋና ዋናዎቹን አርዕስተ ዜናዎች እንደሚከተለው እንቃኛለን። ሰናይ ቆይታ። በመካከለኛው ምስራቅ ጦርነት አድማሱን አስፍቷል። አሜሪካና እስራኤል በኢራን ላይ የሚያደርጉት ጦርነት 24ኛ ቀኑን ሲይዝ በቴህራን ማዕከል ከባድ ፍንዳታዎች ተሰምተዋል። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ እዘጋለሁ ስትል ዝታለች። ፕሬዚዳንት ዶናልድ ትራምፕ ኔቶን በከፍተኛ ቃላቶች ተችተዋል። ይህንን በትንታኔያችን ይዘነዋል። የዓለም የኃይል ኤጀንሲ አስደንጋጭ ማስጠንቀቂያ። አሁን በዓለም ላይ የተፈጠረው የኃይልና ነዳጅ ቀውስ ከ1970ዎቹ የነዳጅ ቀውስ የባሰ ነው ሲል ኤጀንሲው አስታውቋል። የአውሮፓ መሪዎች አስቸኳይ ስብሰባ ተቀምጠዋል። ቅምሻ ዴሊያችን በዝርዝሩ ያየዋል። በአሜሪካ የውስጥ የፖለቲካ ከፍተኛ ውጥረት። ፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ወኪሎች ወደ ዋና ዋና የአየር ማረፊያዎች ማሰማራታቸውን ተከትሎ በአሜሪካ የአየር መንገዶች ከፍተኛ መስተጓጎል ተፈጥሯል። በቅምሻ ዴሊያችን እንቃኘዋለን። የሱዳን ጦርነት ድንበር ጥሶ ቻድ ውስጥ ጥቃት ፈጸመ። ከሱዳን የተተኮሰ ድሮን ቻድ ውስጥ 17 ሰዎችን ገደለ። የቀጠናው ስጋት አዲስ ምዕራፍ ላይ ደርሷል። ይህንንም ይዘነዋል። በአውሮፓ የስሎቫኒያ አጓጊ ጠቅላይ ምርጫ። የአሁኑ ሊቢያ ጠቅላይ ሚኒስተር ሮበርት ጎልብ ከቀኝ ዘመም አክራሪ ጃኔዝ ጃንሳ ጋር የሚያደርጉት ፉክክር አውሮፓን እያነጋገረ ነው። በዝርዝር እንመለከተዋለን። ወደ ዝርዝርና ጥልቅ ትንተናችን ከመግባታችን በፊት ይሄን ትኩስ መረጃ ለሌሎች እንዲደርስ ቪዲዮ ላይክ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ባለፉት 5 ሰዓታት ውስጥ ከመካከለኛው ምስራቅ የሚወጡ መረጃዎች እጅግ አሳሳቢ ደረጃ ላይ ደርሰዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 24ኛ ቀኑን ይዟል። ዛሬ ማለዳ ላይ በኢራን መዲና ቴህራን ማዕከላዊ ክፍል ውስጥ እጅግ ግዙፍ የሆነ ፍንዳታዎች ተሰምተዋል። እነዚህ ጥቃቶች የተፈጸሙት በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ አደባባዮች ላይ ድጋፋቸውን ለመግለጽ በወጡበት ማግስት ነው። የሳተላይት ምስሎች እንደሚያሳዩት በደቡባዊ ኢራን በምትገኝ ባንዳር አባስ ወደብ ላይ በርካታ መርከቦች በእሳት እየነደዱ ይገኛሉ። በምላሹም የኢራን ወታደራዊ ባለስልጣናት ከሰዓታት በፊት ባወጡት አስቸኳይ መግለጫ አሜሪካና እስራኤል የኢራንን ኃይልና ኤሌክትሪክ መሰረተ ልማቶች ኢላማ ማድረጋቸውን ከቀጠሉ ኢራን በአካባቢው ያሉትን የሌሎች ሀገራት የኃይል ማመንጫዎች እንደምትመታ አስጠንቅቀዋል። ከዚህ ባለፈም በዓለም ላይ 20 በመቶ የሚሆን የነዳጅ ንግድ የሚያልፍበት የሆርሙዝ ወሽመጥ ሙሉ በሙሉ እንዘጋዋለን ሲልም ዝተዋል። ይህ በእንዲህ እንዳለ የአሜሪካ ጦር በሺዎች የሚቆጠሩ ተጨማሪ ማሪንስ ወታደሮችና የጦር መርከቦች በተለይም የዩኤስ ቦክሰር የተባለችው መርከብ ከተያዘላቸው የጊዜ ሰሌዳ 3 ሳምንት አስቀድመው ወደ መካከለኛው ምስራቅ እያንቀሳቀሱ መሆኑን የፔንታጎን መረጃዎች አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ከጥቂት ሰዓታት በፊት ባደረጉት ንግግር የኔቶ አባል ሀገራት በዚህ ጦርነት ለአሜሪካና ለእስራኤል በቂ ድጋፍ እያደረጉ አይደለም በማለታቸው አጋሮቻቸውን ፈሪዎች ሲሉ በከፍተኛ ሁኔታ ተችተዋል። ይህ መረጃ በአሜሪካ በእስራኤልና በኢራን መካከል ያለው ግጭት ወደ ቀጥተኛ ጦርነት ሊያመራ እንደሚችል በግልጽ የሚያሳይ ነው። ከመካከለኛው ምስራቅ ውጥረት ጋር በቀጥታ በተያያዘ የዓለም የኃይል ኤጀንሲ ዋና ዳይሬክተር ፋቲህ ብሮ ከ4 ሰዓታት በሰጡት መግለጫ ዓለም አሁን የገባችበት የነዳጅና የኃይል ቀውስ ታይቶ የማይታወቅ መሆኑን አሳውቀዋል። ዳይሬክተሩ እንዳሉት አሁን እየተጋፈጥነው ያለው ቀውስ በ1970ዎቹ ከተከሰቱ ሁለት ትላልቅ የነዳጅ ቀውሶችና የዩክሬን ጦርነት ተጽዕኖዎች ሁሉ የከፋ ነው ብለዋል። ይህ የኤጀንሲው ማስጠንቀቂያ የወጣው በአውሮፓ ምክር ቤት መሪዎች አስቸኳይ ስብሰባ ላይ ነው። የአውሮፓ ህብረት መሪዎች ባወጡት የጋራ መግለጫ በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዜጎችን ህይወት ከመቅጠፉም ባሻገር በዓለም የኢኮኖሚ መረጋጋት ላይ ያመጣ ያለው ከባድ ተጽዕኖን አውግዘዋል። በተለይም ኢራን የሆርሙዝ ወሽመጥን እዘጋለው ማለቷን ተከትሎ የነዳጅና የጋዝ ዋጋ በዓለም ላይ በከፍተኛ ፍጥነት እያሻቀበ ይገኛል። አውሮፓውያን መሪዎች በአንድ በኩል የአሜሪካን ግፊት ለመቋቋም እየሞከሩ ሲሆን፣ በሌላ በኩል ደግሞ የሆርሙዝ ወሽመጥ ለነጻ የባህር ላይ ትራንስፖርት ክፍት ሆኖ እንዲቀጥል ዓለም አቀፍ ትብብር እንዲያደርግ ጥሪ አቅርበዋል። ቅምሻ ዴሊ የኢኮኖሚ ቀውስ በታዳጊ ሀገራት ላይ ሊያመጣ የሚችለውን የዋጋ በቅርበት እየተከታተለ ወደፊት የሚያቀርብ ይሆናል።
በሌላ ዜና ወደ አሜሪካ የውስጥ ጉዳይ ስናልፍ ባለፉት ሰዓታት ውስጥ በመላው አሜሪካ በሚገኙ ትላልቅ የአየር ማረፊያዎች ከፍተኛ መስተጓጎልና ውጥረት ነግሷል። ፕሬዚዳንት ዶናልድ ትራምፕ የአገሪቱ የኢሚግሬሽን የጉምሩክ አስከባሪ ICE ወኪሎች ወደ ዋና ዋና አየር ማረፊያዎች እንዲሰማሩ ትዕዛዝ አስተላልፈዋል። ይህ ያልተለመደ እርምጃ የተወሰደው የዋሽንግተን ዲሲ በተፈጠረው የፖለቲካና የበጀት አለመግባባት ምክንያት የፌዴራል መንግስት መስሪያ ቤቶች በከፊል መዘጋታቸው ወይም ገቨርንመንት ሸትዳውን ተከትሎ ነው። የችግሩ መነሻ በኢሚግሬሽን ህግ አፈጻጸም ላይ የተፈጠረ ጥልቅ ልዩነት ነው። የዲሞክራት ፓርቲ አባላት የሀገር ውስጥ ደህንነት መምሪያ ወይም DHS ሙሉ በጀት እንዲያጸድቅ ኢሚግሬሽን ተቋሙ ICE ላይ መዋቅራዊ ማሻሻያ እንዲያደርግ ቅድመ ሁኔታ አስቀምጠዋል። ይህ ጥያቄያቸው የጠነከረው ባለፈው ጥር ወር በሚኒያፖሊስ ከተማ ከተደረገ የኢሚግሬሽን አሰሳ ወቅት አሌክስ ፕሪትና ሬኔ ጉድ የተባሉ ሁለት አሜሪካውያን ዜጎች በፌዴራል ወኪሎች መገደላቸውን ተከትሎ ነው። ሪፐብሊካኖች በበኩላቸው ማሻሻያውን ውድቅ በማድረግ አጠቃላይ በጀቱ በአንድ ላይ እንዲጸድቅ አቋም ይዘዋል። በዚህ ምክንያት እንደ አየር መንገድ ደህንነት TSA የአደጋ ጊዜ አስተዳደር FEMA ያለው ወሳኝ ተቋማት በጀት ተከልክለው የሀገሪቱ የትራንስፖርት ስርዓት ምስቅልቅል ውስጥ ገብቷል። የኒውዮርክ ላጓርዲያ አየር ማረፊያ በአደጋ ምክንያት ለሰዓታት መዘጋቱም የችግሩ ስፋት ያሳያል። ወደ አፍሪካ አህጉር ስንመጣ በሱዳን እየተካሄደ ያለው አውዳሚ ጦርነት አጎራባች ሀገራትን ማዳረስ ጀምሯል። ባለፉት ጥቂት ሰዓታት ውስጥ የቻድ መንግስት ባወጣው መግለጫ ከሱዳን ግዛት በተተኮሰ ሰው አልባ አውሮፕላን ቻድ ውስጥ 17 ሰዎች ተገድለዋል ብሏል። ጥቃቱ የተፈጸመው በቻድ ድንበር አካባቢ በሚገኝ በቲኔ የሽግግር ካምፕ አቅራቢያ ሲሆን ይህ አካባቢ በሺዎች የሚቆጠሩ ሱዳናውያን ስደተኞች የተጠለሉበት ነው። ይህ ክስተት የሱዳን ጦርነት እርስ በርስ ግጭት አልፎ ቀጠናዊ ደህንነት ወይም ሪጂናል ሴኩሪቲ አደጋ ላይ የጣለ መሆኑን በግልጽ ያሳያል። ቻድ ከዚህ ቀደም ከሱዳን የሚጎርፍ በመቶ ሺዎች የሚቆጠሩ ስደተኞችን ለመቀበል ስትቸገር የቆየች ሲሆን አሁን ደግሞ በቀጥታ ወታደራዊ ጥቃት ኢላማ መሆኗን በምዕራብና በመካከለኛው አፍሪካ ተጨማሪ ጦርነት እንዳይቀሰቀስ ስጋት ፈጥሯል። የሟች ቁጥር ሊጨምር እንደሚችል የቦታው መረጃዎችም ያመለክታል። በመጨረሻም ወደ አውሮፓ ስንመለስ ስሎቬኒያ ዛሬ ከፍተኛ ፉክክር የሚታይበት ጠቅላላ ምርጫ እያካሄደች ትገኛለች። የ2 ሚሊዮን ህዝብ መኖሪያ የሆነችው ይህች የአውሮፓ ህብረት አባል ሀገር በሁለት ተቃራኒ የፖለቲካ ርዕዮተ ዓለሞች መካከል ውሳኔ እየሰጠች ነው። በአንድ በኩል የአሁኑ ጠቅላይ ሚኒስትር ሮበርት ጎልብ የሊበራልና የመሃል ግራንድ ፖለቲካ ወክለው ቀርተዋል። በሌላ በኩል ደግሞ የቀድሞ ጠቅላይ ሚኒስትርና የፕሬዚዳንት ዶናልድ ትራምፕ አድናቂ የሆኑት ቀኝ ዘመም አክራሪው ጄኔስ ጃንስ ዳግም ወደ ስልጣን ለመመለስ እየተወዳደሩ ነው። ጠቅላይ ሚኒስትር ጎሎብ በስልጣን ዘመናቸው ተመሳሳይ ጾታ ጋብቻን ህጋዊ ያደረጉና እስራኤል በጋዛ የምታደርገው ጦርነት የዘር ማጥፋት ወይም ጄኖሳይድ ብለው በመጥራት ከጣት የሚቆጠሩ የአውሮፓ ህብረት ሀገር አንዷ ያደረጉ መሪ ናቸው። የጃኔስ ጃንስ መሸነፍ ሀገሪቱን ከዚህ የሊበራል አቋም መልሶ ወደ አክራሪ ቀኝ ዘመም ፖለቲካ ሊመልሳት ይችላል የሚል ከፍተኛም ግምት አለ። የምርጫ ውጤት በአውሮፓ ህብረት የውጭ ጉዳይ ፖሊሲ ላይ የራሱ የሆነ ተጽዕኖ ስለሚኖረው ዓለም አቀፍ ታዛቢዎች በጉጉት እየጠበቁት ይገኛሉ። የተከበራችሁ የቅምሻ ዴሊ ተመልካቾች ዛሬ በሰፊው እንዳየነው ዓለማችን ባለፉት ጥቂት ሰዓታት ውስጥ እጅግ በተወሳሰበና ፈጣን ለውጦች ውስጥ እያለፈች ትገኛለች። የመካከለኛው ምስራቅ ጦርነት ከቀን ወደ ቀን እየተባባሰ የዓለምን የነዳጅ አቅርቦት አደጋ ላይ ጥሏል። አሜሪካ በውስጥ የፖለቲካ ሽኩቻ አየር መንገዶችን እያስተጓጎለች ነው። የሱዳን ጦርነትም አጎራባች ሀገራትን ማጥቃት ጀምሯል። ይህ ሁሉ ሲሆን ታዲያ እነዚህ እርስ በርስ የተሳሰሩ ዓለም አቀፍ ቀውሶች በተለይም የኃይልና የነዳጅ እጥረት በእኛ ሀገርና አህጉር ኢኮኖሚ ላይ በቀጣዮቹ ሳምንታት ምን አይነት ፈተና ይዞ ይመጣ ይሆን የሚለውን ሁላችንም ሊያሳስበን የሚገባ ትልቅ ጥያቄ አንስተን እንወያይበታለን። እናንተስ ምን ታስባላችሁ? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልን። ይህንን እጅግ ወሳኝና ትኩስ መረጃ በተገቢው ጥልቀት ወደ እናንተ ያደረስነው ቅምሻ ዴሊ ነን። ለቀጣይ ፈጣንና እውነተኛ መረጃችን በትንታኔያችን ይዘን እስከምንመለስ ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። አዳዲስ ቤተሰቦች ሰብስክራይብ በማድረግ የቅምሻ ዴሊ ቤተሰብ ሁኑ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለምድራችን።